ፊዚክስን በቀላሉ። ሃይ ይህን ጥያቄ እንዴት እንደምሰራላችሁ ተከታተሉኝ። ቪዲዮን ግን ላይክ፣ ሼር፣ ሪፖስት፣ ፎሎ በማድረግ ጀምሩ። ጥያቄውን አንብቡት፣ ቪዲዮውንም ተመልከቱ። እንግዲህ ሻርፐር ናይፍስ አር ኤፌክቲቭ ኢን ከቲንግ ይላል። ዚስ ኢዝ ዲዩ ቱ ይልና ምርጫዎች አሉት። ዲንን እስኪ ሞር ፎርስ ኦቨር ኤ ዋይድ ኤሪያ ይላል። ያ ማለት ፎርሱ ጨመረ ኤሪያውም ጨመረ ማለት ነው። ይሄ ከሆነ ፎርሱ ሲጨምር ኤሪያውም ከጨመረ ፕሬሸሩ ኮንስታንት ነው የሚሆነው። ሲኒኔው ለስ ፎርስ ኦቨር ኤ ዋይድ ኤሪያ ይላል። ፎርሱ ለስ ማለት ቀነሰ፣ ፕሬሸሩም ይቀንሳል። ኤሪያው ጨመረ፣ ፕሬሸሩ ይቀንሳል። ሲናዲ አይሆንም። ቢኒውት ሃይ ፕሬሸር ፎር ኤ ለስ ኤሪያ ይላል። ኤሪያው ትንሽ ሲሆን ፕሬሸሩ ይጨምራል። አያችሁት? ኤሪያው ትንሽ ሲሆን ፕሬሸሩ ይጨምራል። ሃይ ፕሬሸር ኦቨር ኤ ዋይድ ኤሪያ ይላል። ኤ ማለት ነው። ኤሪያው ዋይድ ከሆነ ፕሬሸሩ ይቀንሳል። ሶ ዘ አንሰር ፎር ዚስ ኢዝ ኦፕሽን ቢ ቢኮዝ ኤሪያ ሲጨምር ፕሬሸር ይቀንሳል፣ ኤሪያ ሲቀንስ ፕሬሸር ይጨምራል። ለምን? ኤሪያና ፕሬሸር ኢንዳይሬክትሊ ሪሌሽንሽፕ ስላላቸው። ኤሪያ ከፎርስ ጋር ግን ዳይሬክትሊ ሪሌሽንሽፕ ነው ያላቸው። ስለዚህ ሻርፐር ናይፍ ኢዝ ሞር ኤፌክቲቭ ዛን dull knife for what? Cutting, because this is due to surface area increase, pressure decrease,